እውቀት፣ ማስተዋልና ጥበብ ልዩነታቸው ምንድን ነው? የሚያገናኛቸውስ አንድነታቸው ምንድን ነው? መጽሐፍ ቅዱስስ ስለ እውቀት ምን ይላል? ስለ ማስተዋልስ ምን ይላል? ስለ ጥበብስ ምን ያስተምረናል? እነዚህ ሶስት ሀሳቦች በሰው ልጅ ህይወት ውስጥ ለማህበራዊ ኑሮ፣ ለአገልግሎት፣ ለስራ፣ ለጤናማ ኑሮ፣ ለየትኛውም ለሰው ልጅ ህይወት አስፈላጊ፣ ጠቃሚ፣ አንዱ ከአንዱ የማይነጣጠል ሆነው እናገኛቸዋለን። ዛሬ እስኪ እውቀት ምንድን ነው? እውቀትን ከየት እናገኛለን የሚለውን ጥቂት እንይ። እውቀት ስለ አንድ ነገር መረጃ ማግኘት ከትምህርት ሊሆን ይችላል። ትምህርት ቤት ገብተን የምናገኘው ክህሎት ወይም እውቀት፣ ስለ አንድ ነገር የሚኖረን መረጃ። እንደነገርኳችሁ በትምህርት ቤት እውቀት ይገኛል። ከጓደኛ፣ ከቤተሰብ፣ ከታላላቆቻችን፣ ከምንኖርበት ማህበረሰብ የተለያየ ጠቃሚ እውቀት እንገበያለን። ዋናውና አስፈላጊውን እውቀት ግን ከመጽሐፍ ቅዱሳችን እንገበያለን። መጽሐፍ ቅዱሳችን ምን እንድናውቅ፣ ስለምን እንድናውቅ ጽፎልናል ብለን ብናነብ በዋናነት መጽሐፍ ቅዱስ ስለ እግዚአብሔር እንድናውቅ፣ እግዚአብሔር ማን ነው? የሰው ልጅ እንዴት ተፈጠረ? ፍጥረት እንዴት ተገኘ? የፍጥረት ጅማሬው ምን ነበረ? የሰው ልጅ በኃጢአት ምክንያት እንዴት ሊወድቅ ቻለ? በኃጢአት ምክንያት ወደቀ ማለት ምን ማለት ነው? ታዲያ ይሄ በኃጢአቱ ምክንያት የወደቀውን የጠፋውን ሰው ፍለጋ እግዚአብሔር እንዴት አድርጎ የመዳንን መንገድ ዘረጋ? ያ መንገድ ማን ነው? ምንድን ነው? ሰው ምን ቢያደርግ ነው የሚድነው? ከሰው ምን ይጠበቃል? የሰው ልጅ ምን ማድረግ አለበት ለመዳን? ከዳነ በኋላ እንዴት መመላለስ አለበት? የዳነ ሰው እግዚአብሔር ባዘጋጀው የማዳን መንገድ ውስጥ እየገባ ሰው እንዴት መኖር አለበት? ህይወቱ ምን ይመስላል? አንድ ሰው አማኝ ነው፣ ይሄ ደግሞ አያምንም ብለን እንዴት ነው የምናውቀው? መለየትስ ይቻላል ወይ? የሚሉትን በርካታ ሀሳቦች ከመጽሐፍ ቅዱስ እናገኛለን። ሞት እንዴት መጣ? ሞት እንዴት ጀመረ? ሰው ከሞተ በኋላ ምንድን ነው የሚጠብቀው? እግዚአብሔር ባዘጋጀው የማዳን ስራ አምኖ የዳነ ሰው ቢሞት ምንድን ነው የሚሆነው ፍጻሜው? ያላመነ ሰው ፍጻሜው ምንድን ነው? ሰው ከሞተ በኋላ ሞተ በቃ ነው ወይስ የሚቀጥል ህይወት አለ? የመሳሰሉትን እውቀቶች የእግዚአብሔር ቃል ያስተምረናል። መጽሐፍ ቅዱስ ስለ እውቀት ብዙ የሚለው ነገር አለ። ታዲያ ይሄ እውቀት እንዴት ይገኛል ካልን የእግዚአብሔር ቃል ዘጸአት ላይ ሲናገር የእውቀትና የማስተዋል መንፈስ የሞላሁባቸው ብሎ ይናገራል። እግዚአብሔር እውቀትን ይሰጣል ለሰው ልጆች። ከእግዚአብሔር ዘንድ እውቀት ይገኛል። ምን አይነት እውቀት? እግዚአብሔርን የምናውቅበት እውቀት። እግዚአብሔር ባህሪው ምንድን ነው? እግዚአብሔርን እንዴት ነው የምንፈራው? እግዚአብሔርን እንዴት ነው የምንከተለው? እግዚአብሔርን እንዴት ነው የምናገለግለው?
እግዚአብሔርን መፍራት ማለት ምን ማለት ነው? መጽሐፍ ቅዱስ ላይ የምናገኘው እውቀት ስለ እግዚአብሔር ብቻ ሳይሆን ስለ ተፈጥሮ፣ ስለ አፈጣጠሩ፣ ስለ ሰው አፈጣጠር፣ ሰው እንዴት ተፈጠረ፣ እንዴት ወደቀ፣ ከውድቀት እንዴት ዳነ፣ ከዛስ የመሳሰሉትን አውቀን የማይጨረስ እውቀት፣ ጥልቅ እውቀት እግዚአብሔር ቃል ያስተምራል። ተምረን ተመርቀን በቃ ጨረስን የማይባል እውቀት አንድ ባህር ውስጥ ሄዳችሁ የፈለጋችሁትን ያህል በያዛችሁት ዕቃ ብትቀዱ ባህሩ እንደማይጎድል እንደማይቀነስ፣ በፈለጋችሁ ትልልቅ ታንከር ብትቀዱ ባህሩ እንደተቀዳበት ጉድለት አያሳይም። እናንተ መቅዳታችሁን ታውቃላችሁ እንጂ ባህሩ ስለቀነሰ የሆነ ሰው መጥቶ ከዛ ባህር ውስጥ በጣም ብዙ ውሃ ቀድቷል ወይም ጥቂት ውሃ ተቀንሷል ተብሎ አይታወቅም። መጽሐፍ ቅዱስ ከዛ በላይ ሰፊ እውቀት ስለ እያንዳንዱ ነገር ያስተምራል። ለምን? የእግዚአብሔር ቃል የእግዚአብሔር እስትንፋሳዊ መልእክት ነዋ። ስለዚህ እግዚአብሔር በፈጠረው አእምሮ ታውቆ ተጠንቶ አይጨረስም። ተምሬ ተመረቅኩኝ፣ በቃ ምሁር ነኝ፣ ምጡቅ ነኝ የሚል ሰው ካለ አለማወቁን ነው የሚያንጸባርቀው። ስለ እግዚአብሔር ቢሆን አውቀን አንጨርስም። እግዚአብሔር ይሄንን ይመስላል፣ የእግዚአብሔር ባህሪ ይሄ ነው ብሎ አጥንቶ የጨረሰ ሰው እስከ ዛሬ ድረስ የለም፣ ወደፊትም አይኖርም። እግዚአብሔር ከመታወቅ የሚያልፍ ከጥናት ከምርምር የሚያልፍ አምላክ ስለሆነ ሁልጊዜ እያጠና ነው፣ እያወቅን እውቀታችን ላይ እየጨመርን እያዳበርን አውቀን ሳንጨርሰው እንሄዳለን። ሌላውም ትውልድ ይመጣል፣ እንደዛው ይቀጥላል። ያለፉትም እንደዛ ነው የቀጠሉት። አይደለም እኛ በሰማይ ያሉ ቅዱሳን መላእክቶች እግዚአብሔርን አውቀው አይጨርሱትም። ለምን? እግዚአብሔር ስለማይለመድ። እግዚአብሔር ከሰው እውቀት ከፈጠረው ፍጥረት እውቀት በላይ ስለሆነ፣ ስለዚህ እውቀት እነዚህን ነገሮች እንድናውቅ ይረዳናል። አውቀን አንጨርስም እንጂ እናውቃለን ማለት ነው። ስለ እግዚአብሔር ባህሪ ጥቂት እናውቃለን። እግዚአብሔር ፍቅር ነው ስንል ከመጽሐፍ ቅዱስ በተማርነው እውቀት ነው። መጽሐፍ ቅዱሳችን እግዚአብሔር ፍቅር ነው ይላል። እግዚአብሔር መልካም ነው ስንል ካወቅነው ነው፣ ከተማርነው ነው። መጽሐፍ ቅዱሳችን እግዚአብሔር መልካም ነው ይለናል። እግዚአብሔር ቸር ነው ስንል ከተማርነው ካወቅነው ነው። እግዚአብሔር ቸር ነው ይላል መጽሐፍ ቅዱስ። ይሄ ማለት ግን ደግሜ ልናገር፣ አውቀን ጨረስን፣ በቃ እግዚአብሔር ቸር ብቻ ነው፣ እግዚአብሔር መልካም ብቻ ነው፣ እግዚአብሔር ፍቅር ብቻ ነው ብለን መዝጋት አንችልም። ከእውቀታችን በላይ ነው፣ ከልምምዳችን በላይ ነው። ታዲያ እውቀት እነዚህን ነገሮች የሚያበራልን ከእግዚአብሔር የሚሰጠን ነገር ነው ማለት ነው። ማስተዋል ምንድን ነው? እሺ፣ የማስተዋል ምንጩ ምንድን ነው? ማስተዋል ከእውቀት በምን ይለያል? ጥበብ ምንጩ ምንድን ነው? የጥበብ ጥቅም ምንድን ነው? በሚቀጥለው ቪዲዮ እነዚህን እናያለን። ተባረኩልኝ። እንደሚጠቅማችሁ እርግጠኛ ነኝ። መልካም ቀን ይሁንላችሁ።